ጤና ይስጥልኝ ፈይሳ እባላለሁ ከቤስት ዋን ፋይናንሻል። ዛሬ አስደሳች ዜና ይዤላችሁ መጥቻለሁ። አስደሳች ዜናው ምንድነው? ከዚህ በፊት ተጀምሮ ኤፕሪል ውስጥ ቶሎ ያለቀው ኢኮኖሚክ ኢንጁሪ ዲዛስተር ሎን እንደገና አሁንም ትናንት ጁን 15 ተጀምሯል ማለት ነው። ማን ያገኛል የሚለው independent contractors, freelancers, gig workers, Uber drivers, taxi drivers, Lyft drivers, truck drivers, ሁሉም የግል ስራ የሚሰሩ 1099 የሚወስዱ ሰዎች አፕላይ ማድረግ ይችላሉ። መቼ ተጀመረ ለሚለው እንዳልኳችሁ ትናንት ጁን 15 ነው የጀመረው። ጁን 15 ነው የጀመረው። መቼ ያቆማል አፕሊኬሽኑ? ዲሰምበር 16 ይበል እንጂ ከዚህ በፊትም እንዳየነው ቶሎ ከአንድ ሳምንት ከምናምን ቀናት ውስጥ ነው ሎኑ አለቀ የተባለው ማለት ነው። ስለዚህ የቀደመ ብቻ ነው የሚያገኘው ማለት ነው። መስፈርቱ ምንድነው? ሎኑን ለማግኘት መስፈርቱ ምንድነው? መስፈርቱ የምትሰሩት የግል ስራ ጃንዋሪ 31 ስትሰሩት የነበረው ስራ መሆን አለበት። ከጃንዋሪ 31 በኋላ የተጀመረ ስራ ሳይሆን ጃንዋሪ 31 ስትሰሩት የነበራችሁት ስራ መሆን አለበት ማለት ነው። የሚሰጠውስ ገንዘብ ምን ያክል ነው? ወይ ደግሞ የሚሰጠው ብድር ምን ያክል ነው? ብድሩ ሁለት አይነት ነው ያለው። አንደኛው የማይመለስ፣ ሁለተኛው ደግሞ ተመልሶ የምንመልሰው ማለት ነው። ከነወለዱ የምንመልሰው ነው። የማይመለሰው ብድር ምን ያክል ነው? 1000 ብር ነው። ኦኬ፣ ያ 1000 ብር አይመለስም፣ ታክስም አይከፈልበትም፣ ኢንተረስትም አይከፈልበትም። ሁለተኛው ኮምፖነንት የሚመለስ ብድር ነው። ይህ የሚመለስ ብድር ምን ያክል ነው ስንል በገቢያችን መጠን ላይ የሚመሰረት ነው። ስለዚህ የገቢያችን መጠን ይወስነዋል የምንወስደውን የብድር መጠን። ይሄ ብድር መቼ ነው የሚከፈለው? የሚመለሰው ብድር መቼ ይከፈላል? በ30 ዓመት ውስጥ ይከፈላል። ወለዱ ምን ያክል ነው? 3.75% ይሆናል ማለት ነው። ስለዚህ እንዳልኳችሁ ቀድሞ ያመለከተ ነው የሚያገኘውና አሁን በፍጥነት ወደ አፕሊኬሽኑ እንሄዳለን። ራይት፣ ከዚህ ጋር እንጀምራለን። ጉግል ኢኮኖሚክ ኢንጁሪ ዲዛስተር ሎን ሚለውን እንከፍታለን። ኢኮኖሚክ ኢንጁሪ ዲዛስተር ሎን ይርጋ። ከዛ ወደ ዌብሳይቱ እንመጣለን ማለት ነው። በኋላ እዚህ ጋር eligible small business and agricultural business may apply for the loan advance ይላል። እዚህ ጋር ክሊክ እናደርጋለን። እዚህ ጋር ነው ፎርሙ፣ ይሄ ነው። እዚህ ጋር ከነዚህ አንዱን መምረጥ መቻል አለብን። አንደኛው applicant is a business with not more than 500 employees ይላል። ዛጋ ከሆነ የሚሆናችሁ አንደኛውን ትመርጣላችሁ። ግን አብዛኞቹ የታክሲ፣ ኡበር፣ ትራክ ድራይቨርስ በአጠቃላይ 1099 ፎርም የምትወስዱት ሶስተኛው ጋር ነው ማለት ነው የሚሆኑት። ኦኬ፣ እዚህ ጋር ደግሞ ይሄን በሙሉ ብድሩን ለማግኘት ይሄንን በሙሉ መስፈርት ማሟላት አለባችሁ። applicant is not engaged in any legal activity. engaged አላረገም። applicant does not present live performance of any sexual nature ይላል። እሱንም እነዚህን ሁሉ ሰሌክት ማድረግ መቻል አለባችሁ። ከዛ ኮንቲኒው ይላል። እዚህ ጋር የቢዝነሳችሁን ስም መጻፍ አለባችሁ። ለምሳሌ እንበልና የኡበር ድራይቨር ከሆንኩ እዚህ ጋር የራሴን ስም መጻፍ አለብኝ ማለት ነው። እዚህ ጋር ትሬድ ኔምም እንደዛው የራሴ ነው፣ ሶሻል ሴኩሪቲ ይላል። ወይ ደግሞ
ቢዝነሳችሁ ሬጂስተርድ ሆኖ ኢአይኤን ነምበር ካለው ኤምፕሎየር አይደንቲፊኬሽን ነምበሩን ትከታላችሁ። በዚህ ጊዜ ኡበር ድራይቨር ነኝ እንበልና ሶሻል ሴኩሪቲ እናስገባለሁ ማለት ነው። ከዛ ኦርጋናይዜሽን ታይፕ ሶል ፕሮፕራይተር ይላል። እዚህ ጋር ኢንዲፔንደንት ኮንትራክተር አለ። let's say ኡበር ድራይቨር ሆንኩኝ ሶል ፕሮፕራይተር የሚለውን መምረጥ ይችላል ማለት ነው። ይሄኛው ነን ፕሮፊት ነው ይላል አይደለም፣ ፍራንቻይዚ ነው ይላል አይደለም። እዚህ ጋር የ12 ወር ግሮስ ፕሮፊት ይላል። ከመቼ ጀምሮ? ከፌብሩዋሪ 1 2019 እስከ ጃንዋሪ 31 2020 ማለት ነው። ስለዚህ 30,000 እንበል። ይሄ ኮስት ኦፍ ጉድ ሶልድ ደግሞ ከፌብሩዋሪ 1 2019 እስከ ጃንዋሪ 31 2020 ያወጣዋቸው ወጪዎች። ኦኬ፣ እነዚህን ሁለት መረጃዎች ከየት ማግኘት ትችላላችሁ? ከ2019 ኢንካም ታክስ ሪተርናችሁ ስኬጁል ሲ ላይ ማግኘት ትችላላችሁ። ምንድነው የምትቀይሩት? እዛ ጋር የ2019 ስኬጁል ሲያችሁ የ2019ን ግሮስ ኢንካማችሁን አለው መጀመሪያ መስመር ላይ ነምበር 1 ላይ። ከዛ የጃንዋሪ 2019ን ትቀንሱና የጃንዋሪ 2020ን ደግሞ ትደምሩበታላችሁ ማለት ነው። ስለዚህ 12 ወር ይሆናል። ይሄ ኮስት ኦፍ ጉድ ሶልዱንም ያንን የ2019 ስኬጁል ሲያችሁን ወስዳችሁ ቶታል ኤክስፔንሱ አለ። ከዛ ቶታል ኤክስፔንሱ የጃንዋሪው 2019 ፖርሽን ኤክስፔንስ ታወጡና የጃንዋሪ 2020 ኤክስፔንስን ግን እዚህ ላይ ትደምራላችሁ የ12 ወር እንዲሆን ማለት ነው። ስለዚህ እዚህ ጋር ሌላው ነገር compensation from other source received as a result of the disaster ይላል። ከኮቪድ-19 ዲዛስተር ጋር በተያያዘ ሌላ የወሰዳችሁት ግራንት ኦር ሎን ኦር ኮምፐንሴሽን ካለ እዚህ ጋር መጥቀስ እንዳትረሱት። ሌላው ፕራይመሪ ቢዝነስ አድሬስ እንግዲህ ሶል ፕሮፕራይተር ከሆነ የመኖሪያ ቤቱ የቢዝነሱ ይሆናል ማለት ነው። ኮሎምቢያ ፓይክ፣ ሲልቨር ስፕሪንግ፣ business phone, email address, እዚህ ጋር እንላለን። ቢዝነሱን የጀመራችሁበት እንበልና ጃንዋሪ 2019 ነው የጀመርኩት እንበል። ይሄም የቢዝነሱ ኦውነርሺፕ የወሰድኩት ወይ ደግሞ ኦውነር የወድኩት ከዛ ጊዜ ጀምሮ ነው ማለት ነው። የሚቀጥለው ቢዝነስ አክቲቪቲ ይላል። እዚህ ጋር ትራንስፖርት፣ ታክሲ፣ ኡበር ድራይቨርስ፣ ትራንስፖርት የሚለውን መምረጥ ትችላላችሁ። ትራንስፖርቴሽን። እዚህ ጋር ቢዝነስ ዲቴይል የሚለው ጋር ሊሞዚን ኤንድ ትራንስፖርቴሽን የሚለውን ነው። የሰራተኛ ቁጥር ራሳችን ብቻ ከሆነ ራሳችን። የሚቀጥለው is your business owned by another entity? ሌላ ድርጅት ኦን ያደርገዋል ወይ ቢዝነስን? ታክሲ ድራይቨር፣ ኡበር። የራሳችን ቢዝነስ ከሆነ ራሳችንን ስለሆነ ነው የሚለውን እንመርጣለን። ኦውነርስ ኔም የሚለው ጋር የራሴን ስም ከታለው፣ ስልክ ቁጥሬን ከታለው። ታይትል የሚለው ጋር ኦነር መክተት እችላለሁ። ኦውነርሺፕ ፐርሰንት 100%ቱን ራሴ ኦን አደርጋለሁ። እንግዲህ ፓርትነር ኤልኤልሲ ሆኖ ከአንድ በላይ ኦውነርስ ካለ ድርጅቱን ለማቋቋም ኮንትሪቢዩት ያደረጋችሁት ኦውነርሺፕ ፐርሰንቴጅ አለ። በዛ መዘብ ኮንትሪቢዩት ያደረጋችሁት ድርጅቱ ስታቋቁሙት ኦውነርሺፕ ፐርሰንቴጃችሁ ምን ያክል እንደሆነ በአርቲክል ኦፍ ኦርጋናይዜሽናችሁ ላይ ይኖራል፣ ኦር አርቲክል ኦፍ ኢንኮርፖሬሽን ላይ። ከዛ
ማግኘት ትችላላችሁ ማለት ነው ሶሻል ሴኩሪቲ ነው እዚህ ጋር እንግዲህ ለኢአይኤን ያላችሁት ኢአይኤን እዛ ጋር ስለከተታችሁ እዚህ ጋር ደግሞ የፓርትነሩ ሶሻል ሴኩሪቲ ያስፈልጋል ማለት ነው እዚህ ጋር date of birth place of birth አዲስ አበባ ማለት ትችላላችሁ place of birth አዲስ አበባ Ethiopia US citizen residence 700 Old Columbia Pike City Silver Spring የሚለው መምረጥ ይቻላል መርጣሉ ለራሴ ነው እንግዲህ ከዛ ሌላ አዲሽናል ፓርትነር ካለ ፓርትነሩን እዚህ ጋር መጨመር ትችላላችሁ ካልሆነ ብቻችሁን ከሆናችሁ next ታደርጋላችሁ ሌላው እነዚህ ነገሮች ናቸው in the past year as a business or listed owner been convicted of a felony ይላል felony no እንላለን is applicant or any listed owner currently suspended no are you presently subject to an indictment no ከዛ በኋላ እዚህ ጋር ያለው አለ ሌላ ሰው የሚሞላላችሁ ከሆነ ፎርም ያንን ስሙን ተከታላችሁ እዚህ ጋር I gave permission for SBA to discuss any portion of this application with the representative listed above ከዚህ አፕሊኬሽኑ ከመላው ሰው ጋር ዲስከስ እንዲያደርግ ከፈለጋችሁ ያንን ማስገባት ትችላላችሁ ማለት ነው ስለዚህ yes or no ማለት ትችላላችሁ በጣም ወሳኙ ነገር እዚህ ጋር ነው I would like to be considered for an advance up to 10,000 ቅድም እንግዲህ ያወራነው 1000 ብር የማይመለስ ብድር ያልነው ይሄ ነው ማለት ነው እዚህ ጋር 10000 ብለውታል ግን ለኢንዲፔንደንት ኮንትራክተርስ በብዛት የሚሰጡት 1000 ነው የማይመለስ ማለት ነው እዚህ ጋር ባንካችንን እንከታለን bank account routing number አለ እዚህ ጋር I agree ሚለውን select ካደረግን በኋላ next እንላለን እዚህ ጋር summary ነው ያለው ማለት ነው እዚህ ጋር አሁን ያንዳንዱ መረጃችሁን ቼክ አድርጉት ያስገባችሁትን ፊገር ቼክ አድርጉት ቼክ ከማድረግም አልፋችሁ ሴቭ አድርጉት ሌላ ጊዜ ስለሚጠቅማችሁ ሴቭ ማድረግ እንዳትረሱ ለወደፊት የሚያስፈልጋችሁ መረጃ ስለሆነ ኤዲት አድርጉት ቼክ አድርጉት ችግር ካለበት ኤዲት የሚለውን ነክታችሁ ወደ ኋላ ተመልሳችሁ ኤዲት አድርጉት ከዛ በኋላ ሮቦት አለመሆናችሁን እዚህ ጋር ክሊክ አድርጉ ከዛ በኋላ የሚቀጥለው ሰብሚት የሚለው ነው ሰብሚት የሚለው መምታት ነው ከዛ በኋላ ኮንፈርሜሽን ሲሰጣችሁ ያንንም ኮንፈርሜሽን ፔጅ እንደገና ሴቭ ማድረግ እንዳትዘናጉ እንግዲህ ይሄን ይመስላል ቅድም እንዳልኳችሁ ፈጥኖ የደረሰ ብቻ ነው የሚያገኘው ከዚህ በፊት እንዳየነው ፈጥናችሁ ማመልከት አስፈላጊ ነው እንግዲህ ይሄንን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ ማድረግ እንዳትዘናጉ እንግዲህ ለወደፊት በተለያየ ቪዲዮ እስክንገናኝ ድረስ በሰላም